ራሷን ሰቀለች። ትንሽ ከፍ ማድረግ ነበረባቸው ወይ ያላል መርዋ የሚባለው መርዋ ላይ ከፍ ያለ ነገር ወይ ውጪ ቢሰቅሏት እኮ ጥሩ ነው እኮ። አሟሟታ ተንበርክካ ውሃ ማሞቂያ ላይ ሽንት ቤት ውስጥ ውሃ ማሞቂያ ላይ አስራ ተንበርክካ ሞተች። ይሄ በጣም እሷን ክብደት መያዝ አይችልም ያ ነገር በፍጹም ክብደቷን መያዝ አይችልም እኮ አይቼዋለሁ። የትኛውም ቤት ያለ ነገር ነው። ለማያውቀው ላሳይዝም ህፃን ልጅ እንኳን አይዝም እንኳን ትልቅ ሰው ያንጠለጥል ካለና ይሄ ውሸት ነው። መያዝ አለባቸው። ይሄ እንዴት ነው ራሱ ይበጠሳል። ህፃን ልጅ እንኳን አይወጣበትም ላይ ወላሂ ሰው ነው ከፈለክ እዚህ ጋር ይሄ ኧረ ምንም አይዝም ዝም ብላ አይሆንም። ድራማ በጣም ወላሂ አሳቀኝ። እኔ ደግሞም ሰው እንዴት ነው እዛ ላይ ገመድ አስሮ መሬት ነው የሚደርሰው። ተለጣጭ አይደለም ገባክ? ተለጣጭ አይደለም ሻርብ ነው። ሻርቡስ እንዴት መሬት እንድትንበረከክ ፈቅዶላት እስከ መጨረሻ ቪዲዮን ደጋግመህ ካላየኸው ሊገባ ይችላል ወይ እንዲህ ነው ይሄ ሻርብ ጥያቄ በቃ ራሴ ላይ በቃ ራሴን ራሱ ጠይቄ ያቃተኝ ምላሽ አጣሁ። እንዴት ነው ይሄ ነገር? ድራማው ደስ አይልም። እስኪ ድራማውን ላሳያችሁ። ራሷን ገደለች ለማለት ራሱ ያሳፍራል። በጣም ያሳፍራል። ወላሂ በጣም ያሳፍራል። እንዲህ የሚያሳፍር ድራማ በተለይ ደግሞ ሀበሻ ለሀበሻ መጨካከል የለብንም። ተንጠልጥላ አይደለም እኮ ተንጠልጥላ አይደለም፣ ተንበርክካ ነው። እዩ በደንብ ቀልብ ያለው ሰው ማለት ነው። ገመዱን ይዩት መጀመሪያ፣ ገመዱ ሻርቡን ይዩት። ሻርቡ አይለጠጥም፣ ፕላስቲክ አይደለም፣ ጨርቅ ነው፣ ሻርብ ነው። የማይለጠጥ ሻርብ ተንበርክካ አስራ ምን ላይ እንደታሰረም እስከ መጨረሻ በደንብ መጀመሪያ ሻርቡን ይዩት እስኪ። ይኸው ሻርቡን ተንበርክካ ነው ደግሞ ያለችው። እግሯን ደግሞ ታያላችሁ። ይኸው አያችሁ ጉልበቷን ተንበርክካ ሞተች። ምንማ እንላቀቅም የፈለገ ነገር ይመጣል እንጂ ወላሂ። ደግሞ ቅድም ያልከው ነገር አለ። ቀድማ ልትገለኝ ነው ሴትዮዋ ምናምን ብላ ተናግራለች። ድምጿ አለኝ፣ የልጅቷ የሟቿን ድምፅ አለኝ። በቃ ታዲያ አንድ ሰው ሞት እየፈራ ሰው ሊገለኝ ነው እያለ ራሱ ይገላል እንዴ? የማይሆን ነገር እኮ ሴንስ አይሰጥም። የሚገርምህ ነገር ድራማውን ልንገርህ። እኔ ድራማው ከየት እንደተነሳ መጀመሪያ መዳም ልጅቷ ምን አለች? መዳም ልገለኝ ነው፣ የመዳም ቤተሰቦች ተሰብስበው እንገላታለን። አስበው፣ ይሄ ችግር የማያደርገን ነገር የለም። ሴቶቻችን በተለይ ቡዳ አይደሉም። ከመዳም በላይ ቡዳ የለም። ከፈለጉ ማለት ነው። ምን አባቷ ታመጣለህ? ቡዳ ናት ልጅቷ። እሷ እዚህ ቤት ከመጣች ነው ልጃችን መታመም የጀመረችው ብሎ ቤት ዘግቶባት ሊገሏት ሲዘጋጁ ልጅቷ ከመስኮት ወጥታ ፖሊስ ጣቢያ እጇን ሰጠች። አስብ ከምኖት እንደዛ ሆኗል እንዴ? ፖሊስ ጣቢያው ሄዳለች። አዎ እነሱ ያሉትን ነው እየነገርኩ ያለሁት። ፖሊስ ጣቢያ ሂዳ አስር እነሱ ያሉትን ራሱ ደላላዎች ያሉትን ራሱ እንውሰድ ብንል መኩ እሺ፣ ሞትን ሸሽታ ልትገደል ቤት ተዘግቶባት በመስኮት ወርዳ ፖሊስ ጣቢያ ገባች። ለምን እንዳትገደል ማለት ነው። ለምን ታዲያ ያዛ ቤት ውስጥ ደላላ ቤት ውስጥ ራሷን ለምን ገደለች? ራሷን ከመግደል ደግሞ እኔ ልንገርህ ለምን እንደገደሏት። አይ ግልጽ እኮ ነው። አሁን ለምን እንደገደሏት ታውቃለህ? ማኩ ሁለት ነገር አለ። ወይ መዳማ ገሏት ብር ስላላት በብር ዘግታ ልጅቷንም አስክሬኗን እነሱ ጋር ወስዳ ጥላ ብር ሰጥቷት እንደዚህ አድርጉ ተብሎ ተስማምቷል። ወይ ደግሞ ደላላዎች ናቸው ገደሏት። እንግዲህ ይኸውልህ ምን አለ መሰለህ፣ ያው ኒውትራል ሆነን ነው የምናየው ነገሩን። አሁን በመስኮት እች ልጅ ሞት ፈርታ ወጣለች። አንተ እንዳልከው
ሞት ፈርቶ የወጣ ሰው ራሱን ያጠፋል ብዬ አላምንም። ወጣ ፖሊስ ጋር ከሄደች ፖሊስ ጋር ሪፖርት አለ ማለት ነው። ፖሊስ ጋር ሪፖርት አለ። ፖሊስ ጋር ሪፖርት ካለ ደግሞ እቺ ልጅ ምንድነው ሪፖርት ያደረገችው? ሪፖርት ያደረገችው ሊገሉኝ ነው፣ የመግደል ሙከራ ማለት ነው። የመግደል ሙከራ ራሱ ወንጀል ስለሆነ ምናልባት ለደላላዎቹ ገንዘብ ተሰጥቷቸው በቃ ገደሏት እንዳትመሰክርብን ተብሎ ገለዋት ሊሆን ይችላል። ሌላ ምን አለው? ይሄንን እኮ ዳቱን ማያያዝ ቀላል። ስለዚህ የፖሊስ ሪፖርቱ ካለ እቺ ልጅ እንዳትመሰክርባቸው አረቦቹም ይሁኑ ወሬቨር አሰሪዎቿ ለደላሎቹ ገንዘብ ከፍለው አስገድለዋታል ማለት ነው። ምንም ሌላ ፖይንት የለውም እኮ ምንም ማምለጫ ያላቸው። ስለዚህ መከሰስ ያለባቸው እነዚህ ደላሎቹ ናቸው። መጀመሪያ እሷ ሞታ አገኘናት ያሉት እንዴት ሞተች? በመርዝም ገለዋት ሊሆን ይችላል እኮ ከዛ ላይ ወስደው እዛ ላይ አንጠለጠሏት። ምን ይታወቃል? አንቀው ገለውም ይሆናል እዛ ላይ ወስደው አንጠለጠሏት። የማይሆን ነገር ነው። እዛ ጋር መንጠልጠል አትችልም። የሚያንጠለጥልም አይደለም። የሰው ልጅ ደግሞ ነፍስ ሲወጣ ይፈራገጣል። የፈለገ ለመሞት ያሰበ እንኳን መዳኛ ነገር ካለው ወዲያው ይድናል። ለዛ እኮ ነው ወንበር ላይ አንጠልጥለው ወንበሩ ኪክ የሚደረገው ከስረ ተመልሰ ራስን እንዳታድን እኮ ነው። ነፍስ ውጪ ነፍስ ግቢ ላይ ሁሉም ራሱን ማዳን ይፈልጋል። እቺ ልጅ ደግሞ ቀና ብትል መዳን እየቻለች እዛው ጋር ትቆያለች ብዬ አላምንም። እና ኮምፕሊትሊ መያዝ አለባቸው ብዬ ነው የማምነው። ከቻላችሁ ሁላችሁም ተባብራችሁ የዚችን ልጅ ሀቅ አውጡላት። እንግዲህ አይ ዶንት ኖ በእኛ በኩል የምናደርገው ነገር ካለ እናግዛለን። ቴንክ ዩ። ይሄው ነው ወንድሞቻችን፣ እንደተባለው መዳም ቤት ውስጥ ልጅቷ ድምጿን ልከፍትላችሁ እችላለሁ። ለምትሰሙት ኦሮምኛ ለምትሰሙት ልጅቷ ኦሮምኛ እንጂ ስለማታውቅ በኦሮምኛ ምን አለች? ልገደል ነው ቤት ዘግቶብኛል ብላ ቀስ እያለች ያወራችውን ድምፅ ከዛ በኋላ ልጅቷ ተገላ ይሄውን ነው። እየተረጎምኩልን እኛ እንኳን እህቴ ትንሿ ልጅ ትናንትና በጣም አሟት ነበር፣ እሷ ናት ብሎ ተሰብስቦ ትገደል እያሉ ነው። ቤተሰብ ሙሉ ግደሏት እያሉ ነው። ማን ነው እንደዚህ የሚለው? የዚች እቾትና ፎቶዋ የዚች ህፃን ልጅ ድምፅ ነው ይሄ ማለት ነው። ትገደል እያሉ ነው አለች። እሺ አባትየው ደግሞ አባን አመጾሚን ይከቱ ጀዴ አባትየው ጾም እስከሚፈታ ባለፈው የሙስሊም ጾም ማለት ነው ጾም እስከሚፈታ አለ። ቁልፍ ደብቆብኛል፣ ቆልፎብኝ የት እንዳስቀመጡ አላወቅኩም። ምንም ነገር ሳልተኛ ነው ያደርኩት። ኩሜ ልሞት ነው፣ በቃ ልሞት ነው። መዳም ቤት እያለች ነው። በደንብ ሁለተኛውን ድምፅ ሊገሉኝ ነው፣ በቃ ወስኗል። እነሱ ግን አባትየው ከረመዳን በኋላ ወይ ደግሞ ከጾም በኋላ እያለ ነው። ከሌሊቱ 11 ሰዓት ላይ መዳም የጆሮ ጌጥ ወርቅ ፎቶ አንስታ ዋትሳፕ ላይ ልካ ለች እያለች ነው። እሺ ዋትሳፕ ላይ የተላከልኝን መልእክት ጉትቻ ጆሮ ጌጡን የወርቅ ጆሮ ጌጡን አይቼው ከዛ ወዳው መታ አልተኛሽም እንዴ ምን እየጠበቅሽ ነው ብላኛለች። ቼክ ያደረገችው ደግሞ ዋትሳፕ ላይ የላከችውን
የጆሮ ጌጥ ገብቼ እንዳየው ስላሳያት ነው መታ ምን እያደረግሽ ነው አልተኛሽም እንዴ ብላ ጠየቀችኝ። አልተኛሽም አይደለ? በዚህ ሰዓት ምን ታደርጊያለሽ? እኛ ማንተኛ ማንቺ ማተኝ ብላኝ ወጣች ነው የሚለው ድምፁ። በኢሞ ነው ለእህቷ የላከችው ይሄን ሪከርደር ጋር ሳትሞት በፊት። ግን በጣም የሚገርመው ደግሞ እጃዛ ቤት ገብቻለሁ ገባ ፖሊስ ጣቢያ ሄጄ እጅ ሰጥቼ ብዙ ነገር አለው። እኔ እንደዚህ አይነት ውስብስብ እንትን አልገባኝም። ለማንኛውም ለኢትዮጵያ ሕዝብ ትተናል ሁሉም ነገር ፍርዱን ለሕዝብ ትተናል። በጣም ያሳዝናል። ግን ያለ እናቷ ፍቃድ የሰው ሀገር ላይ መቀበሯ በጣም ያሳዝናል። በጣም ያሳዝናል። አሮ ነው እንግዲህ በዚች ልጅ የምናየው የሌሎችንም እህቶች መከራ ነውና ፈጣሪ ከነሱ ጋር ሌላ ምን ከባድ እኮ የልጁን ሀብት የልጁን ጅኒ ማግኘት መብት ከሌለው የልጁን ሬሳ እኮ የማግኘት መብት በደንብ እንዳለው እናውቃለን። ቤተሰብ የትም ሀገር ይሁን የትም ሀገር የልጁን ሬሳ ወደ ሀገር የመላክ ባይካይ ደቢ ገርቤ የልጁን ሬሳ አስክሬን ከየትም ሀገር ወደ ሀገር የማስገባት መብት አለው እኮ። ልጅ እጇን የተጠቀለለችው ልጅ መጠየቅ አለባት ምን ሆና እንደሆነ። የቷቺ ወይስ የቷና እንጃ እንዳላችሁ አልገባኝም። አይ ቪዲዮ ላይ እጇን የጠቀለለቻለች ፌስታል ማድረግ እነሱማ ከወንጀል ሌላ ማድረጋቸው ነው ድራማው ላይ። አይ በደንብ ይኸው ሌላም ነገር ካለ እዚህ ላይ አለች እያሉ ነው። እስቲ ሌላም ነገር እጃቸው ላይ ማለት ስትታገላቸው እነሱን ጎድታ ከሆነ ምናልባት በደንብ ይኸው ቪዲዮ ዙሪያውን ይኸው ልጅቷ ያለችበትን ብቻ ሳይሆን እነሱ ሁለቱንም ሴቶች እጃቸውን በደንብ ተመልከቱ። ሌላ ኢንፎርሜሽን እስከማጣራ አሁን እስከምትመለስ ከልጅቷ ጋር ቪዲዮ የሰራችው መዲና ሚውት አርጊ ማሪ ሚውት አርጊና እኔ አብሪ ስልሽ ታበሪያለሽ። ማይኳን ንኪያት። ይሄ ጎበዝ አብሪ ስልሽ ታበሪያለሽ። አቢባ በኋላ ስትናገሪ እነዚህን ታውቃቸዋለሽ በይልኝ። የሆነ ኢንፎርሜሽን ሌላ ስላለኝ መዲና ጋር ማለት ነው። እኔም መረጃ ይዤ እመጣለሁ።